ለኦንላይን ክፍያዎችና እንዲሁም ደግሞ ለተለያዩ ነገሮች የምንጠቀምበት ዛሬ የመጣሁላችሁ ካርድ ነውና እኔ ሁልጊዜም አንድ ነገር ሳገል እናንተ ወዲያው ማሳውቃችሁና የተለያዩ ስራዎች ሰሩ ይችላልላችሁ እንዲሁም ደግሞ የተለያዩ ነገሮችም ኦንላይን ላይ ታረጉ ይችላልላችሁ። ነገር ግን ክፍያ የሚያስፈልግን ሰዓት ደግሞ የምንከፍልባቸው አንዳንድ ቦታዎች አሉ ማለት ነው። ከነሱ መካከል ደግሞ ይሄኛው እኔ የተሻለ ምኝ ሳገኘሁት ደግሞ ዛሬ ለእናንተ ይዤላችሁ መጥቻለሁ። ሁልጊዜም እንደምላችሁ እኔ እዚህ ላይ ሪቪው አደርጋለሁ። ከዛ በኋላ ግን እናንተ የራሳችሁ ውሳኔ መወሰን ትችላላችሁ። እኔ ግን ስለዚህ ያለው ነገር በደንብ አሳያችኋለሁ። በመጀመሪያ ደረጃ ይሄ ቻናል ሁልጊዜም ለኛ የተሻለ ኦንላይን ስራ የምንሰራበት ለኦንላይን ክፍያ ሊሆን ይችላል፣ መቀበል ሊሆን ይችላል፣ እያንዳንዱ ነገር የምናደርግበት ቻናል ስለሆነ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ይሄን ሜፓል የተባለውን ፕላትፎርም ደግሞ ወደ ውስጥ ገብተን እያንዳንዱ ነገር እንመለከታለን። እናንተ ግን እስከ መጨረሻው ድረስ በደንብ ተከታተሉኝ። ያልገባችሁ ነገር ካለ ደግሞ ወዲያውኑ ትነግሩኛላችሁ። አሁን በቀጥታ ወደ ፕሮሰሱ እናልፋለን። ሴት እንደመጣችሁ ሊንኩን ዲስክሪፕሽን ያስቀምጥላችኋለሁ። ልክ ሬጂስተር እንዳደረጋችሁ $5 ይሰጣችኋል ማለት ነው። እንዴት መጠቀም እንደምችሉ አሳያችኋለሁ። ከስር ደግሞ ራሳችሁ አፕሊኬሽን አላቸው። እንዴት አፕሊኬሽን ማውረድ እንደምችሉ አሳያችኋል። መጀመሪያ ግን እዚህ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሰፖርት የሚያደርጋቸው ናቸው የምትመለከቱት ማለት ነው። መጀመሪያ የሚጠበቅብህ ግን ሬጂስተር ማድረግ ነው። ስለዚህ ሬጂስተር እናደርጋለን ማለት ነው። አካውንት ካላችሁ ሎጊን ብላችሁ የምትገቡ። ስለዚህ መጀመሪያ በኢሜል አድራሻችንና በኮንፈርሜሽን ኮድ አስገብተን ሎጊን እናደርጋለን። እዚህ ላይ ፐርሰናል ኢንፎርሜሽን ስለሆነ ኢሜላችሁን ካስገባችሁ በኋላ እዚህ ላይ መታችሁ ኮዳችሁን ጌት ትላላችሁ ማለት ነው። መቀጠልም ወዲያው ኮድ ይላክልናል። ስለዚህ እንደምትመለከቱት እዚህ ላይ 5 ይሰጠኛል ማለት ነው ጆይን ስላደረኩ። በመቀጠል ማድረግ የሚጠበቅብን ደግሞ እዚህ ላይ አፕ ዳውንሎድ ብታለች አፕሊኬሽኑን ዳውንሎድ ማድረግ አለብን ማለት ነው። በአንድሮይድ በሁዋዌ የሚጠቀሙ ካላችሁ እዚህ ማውረድ ትችላላችሁ። አፕ ስቶር ካላችሁ ጉግል ፕሌይ ካላችሁ ቦርድ ማውረድ ትችላላችሁ። እኔ ጉግል ፕሌይ ነካዋለሁ ወዲያውኑ ይጠይቃችኋል። ስለዚህ እዚህ ላይ ኢንስቶል እናደርገዋለን ማለት ነው። ከዛ ከጫን በኋላ ደግሞ ላሳያችሁ። ብሎ ካደረገላችሁ በኋላ ኦፕን ብላችሁ ትከፍታላችሁ። በመቀጠልም እያንዳንዱ ነገር እዚህ አክሴስ ማድረግ ያለባችሁ ነገሮች አሉ። በመቀጠልም ጌት ስታርት ትሉታላችሁ። ልክ እንደገባችሁ ሎጊን አድርግላችሁ ያላችኋል። ስለዚህ የቅድማችሁን ሎጊን ታደርጋላችሁ ማለት በኢሜል ኮድ ማድረግ ትችላላችሁ። ልክ እንደዚህ ወደ ሎጊን ከመጣችሁ በኋላ የቅድማችሁ ኢሜል እንሞላለን። በመቀጠልም ልክ ሞልተን እንደጨረስን ሎጊን እናደርጋለን ማለት ነው። እንደምታዩት አሁን ወደ አፕሊኬሽን ስለገባን ከዚህ በኋላ እያንዳንዱ ነገር ለእናንተ በደንብ ለማሳየት ይመቸኛል ማለት ነው። ባይዘዌ ማለት ነው እንደምታዩት ሰው መጋበዝ ማግኘት ትችላላችሁ። አሁን ግን እኛ ካርዱ የምንጠቀመት የተለያዩ ክፍያዎች ስለሆነ እንዴት መጠቀም እንደምንችል ለማሳያችሁ ማለት ነው። ፍሪ ካርድ እንዴት ማግኘት እንደምንችል ፊዚካል ካርድ ራሱ ምንም የሚጠይቅ ነገር የለም። እንደምትመለከቱ አካውንታችሁ እዚህ ገብታችሁ መመልከት ትችላላችሁ። ሰው ቀጣይ የሚሆነው ምንድነው KYC አውተንቲኬሽን ነው ማለት ነው። ምክንያቱም አፕሊኬሽኑ መጀመሪያ ደረጃ KYC ያስፈልጋል ማለት ነው። ትክክለኛ ካርድ እንጠቀምበት ስለሆነ ስለዚህ እዚህ ላይ መተን KYC መጨረስ አለብን ማለት ነው። ቬሪፋይ ና ትሉታላችሁ። መቀጠልም እያንዳንዱ ኢንፎርሜሽን ትሞላላችሁ ማለት ነው። ለምሳሌ ያክለውን ሪጅን የት አካባቢ ነው ያለ እዚህ ላይ ከመጣችሁ በኋላ ስማችሁ ትሞላላችሁ። ላስት ኔም አለ። ከዛ በፓስፖርት ነው በአይዲ ካርድ ነው በድራይቪንግ ላይሰንስ ምናምን አለ። ከዛ በኋላ መንበራችሁ ከሞላችሁ በኋላ እዚህ እናደርጋለን። እዚህ ፐርሰናል ኢንፎርሜሽን ስለሆነ ይሄን ነገር እናሳልፈዋለን ማለት ነው። በመቀጠልም የመጀመሪያው ስቴፕ እንደሞላችሁ ሌቨል 1 ቬሪፊኬሽን ኮንፊርም ያደርግላችሁ። ስለዚህ አሁን ሌቨል 2 ቬሪፋይ ማድረግ አለባችሁ ማለት ነው። ሌቨል 2 የምትነኩበት ሰዓት ልክ እንደዚህ ያናሉ የተሞላው ኢንፎርሜሽን አለ። መቀጠልም ኔክስት ስቴፕ ካላችሁ በኋላ ፌስ ሪኮግኒሽን የሚያስፈልግ ማለት ነው። ስለዚህ ያን ፌስ ሪኮግኒሽን ጨርሳላችሁ ማለት ነው። ቬሪፋይ ማድረግ ቦታ ያመጣችኋል። በመቀጠልም ኮንቲኒው ትሉታላችሁ። እዚህ ላይ ፓስፖርት ትሉታላችሁ ቬሪፋይ የምታደርጉ የምትፈልጉትን ማለት ነው። በመቀጠልም ኮንቲኒው ትሉታላችሁ። ልጋችሁ መርጣችሁ ለምሳሌ ያክለው ቴክ ፎቶ ከሆነ ይሄን ተነኩታላችሁ። መቀጠልም አሎ ካረጋችሁ በኋላ እዚህ ላይ ስካን ታደርጉታላችሁ ማለት ነው። ይሄ ነገር ብለር የሚሆንባችሁ ለእናንተ። በመቀጠል እንደምትመለከቱት you have been verified ይላችኋል ማለት ነው። ስለዚህ ቬሪፋይ አድርጎናል ማለት ነው። ስለዚህ አሁን ወደ አፕሊኬሽኑ መለስ እንችላለን ማለት ነው። እንደምትመለከቱት ልክ እንደዚህ መልኩ አድርጎ ቬሪፋይ አድርጎናል ማለት ነው። ከላይ እንደምትመለከቱት ሌቨል 2 ቬሪፋይድ ብሎ አስቀምጦልኛል ማለት ነው። ስለዚህ ከዚህ በኋላ እያንዳንዱ ነገር መጠቀም እንችላለን። አጠቃቀሙን ላሳያችሁ። ስቴፕ የሚሆነውን ቶፕ አፕ ነው ማለት ነው። ምክንያቱም ቶፕ አፕ ወደ አካውንታችን መጀመሪያ እንዴት ነው ገንዘብ አስገብተን ለተለያዩ ፔመንቶች መጠቀም እንችል የሚለው ላሳያችሁ ማለት ነው። ለምሳሌ ያክለውን ቶፕ አፕ ወደሚለው ከገባን በኋላ ልክ እንደዚህ ከነካ ነው በኋላ እንደምትመለከቱት እዚህ ላይ ያዘጋጅልናል ማለት ዲፖዚት ሰርቪስ በቲአርሲ 20 ወይስ በቢፒ ቲዮን ላይ ማለት ነው። ለፊው ዝቅተኛ ነው ቢፒ ቲዮን እንጠቀማለን። ስለዚህ እና አድሬስ ኮፒ አደርጋለሁ። ከመጠቀመው አንዱ ኤክስቼንጅ ላይ ገብቼ ምን አደርጋለሁ ማለት ነው ዊዝድሮ አደርጋለሁ ማለት ነው። ስለዚህ እዚህ ከገባ በኋላ ዊዝድሮ ከማድረግ ያገባለሁ USDT እመርጣለሁ። በመቀጠልም ኦንቼን ዊዝድሮ ካረኩ በኋላ በመቀጠልም እዚህ አድሬስ መጣና እዚህ ላይ ኔትወርክን ቅድም የመረጥነው ቢፒ ቲዮን ያለ በመቀጠልም እዚህ መጥቼ ለምሳሌ 10 ማውጣት እንፈልግ ወይ 10 ልክ እንደዚህ እና ኮንፊርም እለዋለሁ ማለት ነው። ኦኬ 10 ነው ያለኝ እዚህ ላይ 10.1 ልበለው። በመቀጠልም ኮንፊርም እለዋለሁ። በመቀጠልም እያንዳንዱ የሚያስፈልግ ነገሮች ከጠይቀኝ በኋላ ፓስኪ ጠይቀኛል ምናምን እያንዳንዱ ነገሮች ያስጨርሰኛል እዚህ ላይ። በመቀጠልም እንደምትመለከቱት ዊዝድራው ያደርግልኛል ማለት ነው። እንደምታዩት በዚህ መልኩ አድርጎ ያወጣልኛል ማለት ነው። ስለዚህ አሁን ቶፕ አፕ አድርገናል። እዛ ላይ ገብተን እያንዳንዱ ነገር መመልከት እንችላለን። ኦኬ አሁን የምትመለከቱት ቅድም ያስገባ ነው አለ 10 አለ 15 አለ ማለት ነው። ስለዚህ እናደርጋለን ማለት ነው። ቀጣይ የምንመለከተው ኤክስቼንጅ ፕሮሰስ ማለት ነው። ስለዚህ እዚህ መተን መጀመሪያ ለካርዱ የሚመቸን ላይ ያለንን 10 አለች አለ ቅድም ያስገባ ነው ወደዚህ አድርገን ወደዚህ እንቀይረዋለን ማለት ነው። ስለዚህ እንደምትመለከቱት እዚህ ካስገባን በኋላ ኮንፊርም እናደርጋለን ማለት ነው። በመቀጠልም አሁን ቀየረልን ማለት ነው። እንደምትመለከቱት አሁን በዚህ መልኩ ያስቀምጥልናል። በመቀጠል ጌት ካርድ ነው ማለት ነው። ካርድ ለማግኘት ደግሞ እዚህ መተን ከስር ነው የምትመለከተው ወደ ካርድ እንመጣለን። ላይ የእናንተ ፊዚካል ላይ ያጋጥማችሁ ይችላል። አሁን የምንፈልገኛ ቨርቹዋል ስለሆነ ወደ ቨርቹዋል እናደርገዋለን። በመቀጠልም
አፕላይ ካርድ እንለዋለን ማለት ነው። በመቀጠልም ሴንድ ኮድ እንለዋለን። ኢሜላችን ቬሪፊኬሽን ኮድ ይላክልናል። በመቀጠልም ቬሪፋይ እንዳደረግነው ልክ ወደዚህ ያመጣና በመቀጠልም እንደምትመለከቱት ሰክሰስፉል ይልናል። አሁን እኛ እዚህ ላይ ካርድ አለን ማለት ነው። ካርዳችን ለማስተካከል ደግሞ እዚህ ከመጣን በኋላ ከስተመር ሰርቪስ በታች ማግኘት እንችላለን። እዚህ ላይ ኮምፕሊት እንለዋለን። በመቀጠልም አሁን ላሳያችሁ ካርዳችንን አግኝተናል ማለት ነው። እንደምትመለከቱት የራሳችን ካርድ ነው። ኦኬ በመቀጠልም አሁን እዚህ ከመጣን በኋላ አክቲቬት ማስደረግ ነው ማለት ነው። አክቲቬት ለማድረግ እዚህ ከመጣን በኋላ እዚህ ያለውን ኦን እንለዋለን። መቀጠልም ኮንፊርም እንለዋለን ማለት ነው። መቀጠልም ካርድ ሪቻርጅድ ሰክሰስፉል ይልናል ማለት ነው። ስለዚህ ሪቻርጅ አድርገናል። አክቲቬቲንግ እያደረገልን ማለት ነው። እንደምትመለከቱት አክቲቬቲንግ ካደረገልን በኋላ ደግሞ አሁን የሚጠበቅብን አንዲት ነገር አለች ማለት ነው። ሲቪቪ ነምበራችን ማወቅ አለብን። ሲቪቪ ነምበራችን ለማወቅ ደግሞ እዚህ የምነካበት ሰዓት ወዲያውኑ ምን ይጠይቀናል ማለት ነው። እዚህ ላይ በኢሜይላችሁ ኮድ ይላክላችሁ። በመቀጠል ያንን ኮድ የምትሞሉበት ሰዓት ወዲያውኑ ሲቪያችሁ ይነግራችኋል ማለት ነው። እሱ ለማድረግ ደግሞ አሁንም እንዴት ማድረግ እንደምችሉ ላሳያችሁ። ስለዚህ ከዚህ በኋላ የምትመለከቱት ቶፕ አፕ ማድረግ እንችላለን። ከዚህ በኋላ ተጨማሪ ማድረግ ከፈለግን ራሱ ልክ እንደዚህ ያመጣን ቶፕ አፕ ማድረግ እንችላለን። እንደምትመለከቱ አክቲቬት አድርገነዋል። አሁን እንደምትመለከቱት እዚህ ያለችው ኮድ ለመመልከት ደግሞ ካንስል ካርድ ማድረግ እንችላለን። አሁን ካንስል ካርድ አናደርግበትም ልንከፍልበት ስለሆነ ማለት ነው። አንዳንድ ክፍያዎች ነገር ካሉ እንደምትመለከቱት አሁን እዚህ ላይ ሲቪ ነምበር ማየት ከፈለግን እዚህ ላይ ሴንድ ኮድ እንለዋለን። ወዲያውኑ አሁን ኮድ ተልኮልናል። ኮዱን ስንሞላው ሲቪ ነምበር ያሳየናል ማለት ነው። ስለዚህ አሁን ይሄን ነገር ብለን አድርግባችኋል። ነገር ግን ማንኛውም ነገር ክፍያ ከዚህ በኋላ መክፈል ይችላሉ ማለት ነው። እዚህ ላይ እያንዳንዱ ነገር ተሰጥቶኛል ማለት ነው። አሁን ኔትፍሊክስ ላይ የሚገኝ ማለት ነው። ኔትፍሊክስ ላይ መክፈል ከፈለኩኝ ልክ እንደዚህ ካርድ ምረጥ ካለ በኋላ ቅድም ያሳያችሁ ማለት ነው። እነን ካርዳችን እዚህ መተን ፔስት እናደርጋለን ማለት ነው። እዚህ ሊሸፍንባችሁ ይችላል ምክንያቱም ፐርሰናል ኢንፎርሜሽን ስለሆነ ማለት ነው። በመቀጠል ልክ እንደዚህ ካደረጋችሁ በኋላ ስታርት ሜምበርሺፕ በምትነኩበት ሰዓት ይሄን ሴቭ አድርጉ ይላችኋል። ተመለከቱ። በቃ ጋይስ እንደምታዩት ከፍሎናል ማለት ነው። ከዚህ በኋላ መጠቀም እንችላለን። በጣም በቀላሉ ነው የከፈለልን። አንድ ግን የሚቀር ነገር አለ። አሁን ወደ ፕላትፎርም እንመለስና እዚህ ማየት ያለብን ነገሮች ደግሞ አንድ መካከል ደግሞ ልክ እንደዚህ ከከፈለን በኋላ ልክ እንደዚህ ይቀንስብናል ማለት ነው። የሚቀረን ደግሞ ሬሚታንስ ፕሮሰስም ደግሞ መጠቀም እንችላለን ማለት ነው። ያው የሚቀረን ደግሞ ሬሚታንስ ፕሮሰስ ነው። እዚህ ከመጣን በኋላ ትራንስፈር ከመጣን በኋላ ወደ ግሎባል ካንትሪዎች ደግሞ ሬሚታንስ መጠቀም እንችላለን። ያው በማስተር ካርድ ማለት ነው። ወደ ማስተር ካርድ ግን ወደ ሌላ አካባቢ ትራንስፈር ማድረግ እንችላለን። ማስተር ካርድ ተጠቅመን ወደ ሌላ ቦታ ትራንስፈር ማድረግ እንችላለን ማለት ነው። እዚህ እንደምትመለከቱ የተለያዩ ነገሮች አሉ። አሁን ምን እናደርጋለን ማለት ነው። ለምሳሌ ያክል አሁን ካርድ ተጠቅመን ወደ ኢትዮጵያ ይሄን ከነካም በኋላ ኢትዮጵያ ሎካል ዋሌት አለ። ለምሳሌ ያክል እንደምትመለከቱት አሁን ሬሚት ማድረግ የምትፈልጉ ምንድነው ወደ ኢትዮጵያ ሎካል ዋሌት ፔፓል ፔዮኒር አለ። ከላይ ደግሞ እንደምትመለከቱት ኢትዮጵያ ሎካል ባንክ ምን አለ። ለምሳሌ ሎካል ባንክ ነው ሬሚት ነው በምንልበት ሰዓት ወደዚህ እንመጣለን ማለት ነው። ስለዚህ ፔይ ታይፕ ነው ፐርሰናል እንበለውና በመቀጠልም እዚህ ከመጣን በኋላ ኢቲቪ እናደርገዋለን። ሜትድ ስዊፍት ነው ማለት ሌላ መንገድ ስለዚህ ላይ ኮንፊርም እናደርጋለበት ነገር መሙላት አለባችሁ። አንዳንድ ኢንፎርሜሽኖች አሉ እነሱ መሸፈን አለባችሁ። ሬሚታንስ መጠቀም ይፈልጉ ካላችሁ ማለት ነው። እዚህ መታችሁ ኔክስት ስቴፕ በምትሉበት ሰዓት ወዲያውኑ ራሱ ይሽከረከራል ማለት ነው። ኢንፎርሜሽን ለተሞላ በመቀጠልም ምን ያክል ድረስ ነው ትራንስፈር ማድረግ የምትፈልጉ ይላችኋል። ሎኪንግ ከረንሲ ምናምን እያንዳንዱ ጊዜ ትሞላላችሁ። ለምሳሌ ያክል ከዛ ነው የምትመለከቱት ፓስ ካረጋችሁ በኋላ ነው የምትመለከቱት ኮንፊርም አድርጉ ይላችኋል። ኮንፊርም ታደርጉለታላችሁ። በመቀጠልም ኮንፊርም እንዳደረጋችሁ ቬሪፊኬሽን ኮድ ይላክላችኋል። አድርጋችሁ መጠቀም ትችላላችሁ። ማድረግ እንችላለን የምትሉ ካላችሁ ሊንኩን ዲስክሪፕሽን ያስቀምጨላችኋል። ኦኬ እንዳያችሁት ይመስላል ማለት ነው። ያልገባችሁ ማንኛውም አይነት ነገር ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ በተጨማሪ ደግሞ ሐሳብ ሌላ ካላችሁ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።